ሰላም ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? እንደሚታወቀው በባለፈው ቪዲዮአችን ላይ ቻፕተር 2 ስለ ቤዚክ ኮንሰፕት ኦፍ ሎጂክ እንዳየን ይታወቃል። ዛሬ ደግሞ ቻፕተር 3 ሎጂክ ኤንድ ላንጉዌጅ እንዴት እንደሚያያዙ በሰፊው የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮሜንት እና ኮፒ ሊንክ ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ፓወርፖይንቶችንም ሆነ ሌሎች የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ እና አገልግሎቱን መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁ የቴሌግራም ቻናል ሊንክ አለላችሁ። በዛ እየገባችሁ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ በደንብ ተከታተሉ። ቻፕተር 3 which deals about logic and language. ሎጂክ ኤንድ ላንጉዌጅ ምን ማለት ነው የሚለውን ሀሳብ ከማየት እንጀምራለን። ሎጂክ is one of tools for a philosopher to analyze or reasoning of an argument አንድን አርጊውመንት አናላይዝ ለማድረግ ቲዩል ነው ብለናል። ላንጉዌጅ ደግሞ በዛ በሎጂክ ውስጥ መግባቢያ ወይም ዋና ነዳጅ ነው፣ መሪ ነው ማለት ነው ላንጉዌጅ። ስለዚህ ሎጂክ እና ላንጉዌጅ እንዴት ይገናኛሉ የሚለውን ነገር እናያለን። ላንጉዌጅ ሃቭ ቱ ፋንክሽን ኮግኒቲቭ እና ኢሞቲቭ ፋንክሽን ተብሎ ሁለት አይነት ፋንክሽን አላቸው ለላንጉዌጅ። ኮግኒቲቭ ፋንክሽን ኤግዛምፕሉን ስናይ ግልጽ ይሆናል። ዘ ፈርስት ሪትን ኮንስቲቱሽን ኦፍ ኢትዮጵያ ዋዝ ፎርሙሌትድ ኢን 1931 however the first federal constitution effective since 1995 ነው ይላል። ይሄ ምንድነው? ይሄን እያወራልን ያለው ከኮግኒሽን አንፃር ነው። አንድን ነገር ሪኮግናይዝ አድርጎ በፊት የተሰራውን ከኤክስፒሪየንሳችን አንፃር ለሆነ ነገር መግባቢያ አድርገን ወይም ሀሳባችንን ስናቀርብ ኮግኒቲቭ የሆነ ፋንክሽን አለው ማለት ነው ላንጉዌጅ። ሁለተኛው ደግሞ ኢሞቲቭ ሚኒንግ ኦር ኢሞሽናል ፋንክሽን አለው። ይሄ ደግሞ ከራሳችን ኢሞሽን ከሞራሊቲው አንፃር ለአንድ ሀሳብ የምንሰጠው የራሳችን ኦፒኒየን ነው ማለት ነው። ኤግዛምፕል this penalty is in the final cruel and inhuman form of all punishment where hopeless prisoners are taken from their cell and terribly slaughtered ይላል። this penalty ምንድነው? በጣም የጭካኔ ከሰብአዊነት ወጣ ያለ እና የጨካኞች ስራ መሆኑን የሚያስቀምጥልን ሀሳብ ነው ማለት ነው እዚህ ጋር የተቀመጠው። this is mainly deals about what ኢሞሽንን የሚያሳይልን ነው ማለት ነው። ኦኬ ተርም ኢንቴንሽናል እና ኤክስቴንሽናል ሚኒንጎች አሉት። ተርም ማለት ምን ማለት እንደሆነ ከማየት እንጀምራለን። ተርም ሜድ አፕ ኦፍ ወርድ ሰርቪስ አስ ሳብጀክት ኦፍ ስቴትመንት። ተርም የአንድ የወርድ ጥርቅሞች ሲሆን የአንድን ሳብጀክት ኦፍ ስቴትመንት ነው። የስቴትመንቱ ሳብጀክት ወይም ባለቤትነትን የሚገልጽ የወርዶች ግሩፕ ምን ይባላል? ተርም ይባላል ማለት ነው። ተርም ሜይቢ ፕሮፐር ኔም ሊሆን ይችላል፣ ኮመን ኔም ሊሆን ይችላል፣ ወይም ዲስክሪፕቲቭ ፕሪዝ ሊሆን ይችላል ማለት ነው። ወርድ ደግሞ አር ሲምቦል ኤንድ ኢንቲቲ ዘይ ሲምቦላይዝ ኦር ሚኒንግ። አንድን ነገር ሲምቦላይዝ የሚያደርግልን ኢንቲቲ ሚኒንግ ያለው ኢንቲቲ ወርድ ይባላል። ተርምን በሁለት መንገድ ሚኒንግ ልንሰጠው እንችላለን። ዘ ፈርስት ዋን ኢዝ ኢንቴንሽናል ሚኒንግ እና ሁለተኛው ደግሞ ኤክስቴንሽናል ሚኒንግ ብለን ለተርም ሁለት ሚኒንግ እንሰጣለን ማለት ነው። ኢንቴንሽናል ሚኒንግ ምን ማለት ነው የሚለውን እናያለን። ኢንቴንሽናል ሚኒንግ ኦፍ ተርም is a type of term which deals about what attribute of a term being connoted. የአንድን ተርም ለአንድ ተርም ሚኒንግ የሚሰጠው የሱን አትሪቢዩት ወይም የሱን ካራክተር ኮኖት እያደረገ ነው ማለት ነው። ሰብጀክቲቭ ደግሞ varying from person to person ነው። it is subjective ነው። ኢንቴንሽናል ሚኒንግ is subjective ከሰው ወደ ሰው ይለያያል። ምክንያቱም የአንድን ነገር አትሪቢዩት ወይም ካራክተሪስቲክስ ከሰው ወደ ሰው ስለሚለያይ የሱን አትሪቢዩት ወይም የሱን ካራክተሪስቲክስ ኮኖት ለማድረግ ሰብጀክቲቭ መሆንን ስለሚያሳይ ነው ማለት ነው። ሰብጀክቲቭነሱን አቮይድ ለማድረግ ኮንቬንሽናል የሆነ ኮኖቴሽንን ይጠቀማል ማለት ነው። አብዛኛው የሚቀበለውን ኮኖቴሽን ዌይ በመጠቀም ሰብጀክቲቭ ወይም ግላውነትን ምን ያደርጋል? አቮይድ ያደርጋል ማለት ነው። this connotation meaning divided into increasing and decreasing intention ተብሎ ይከፈላል።
ኢንክሪዚንግ ኢንቴንሽን ማለት ኢች ተርም ኢን ሲሪየስ ኮኖት ሞር አትሪቢዩት ዛን ዘ ዋን ፕሪሲዲንግ ኢት ይላል። ሶ ኢንክሪዚንግ ኢንቴንሽን ማለት ምን ማለት ነው? ሶ የእንትኖች ካራክተሪስቲክሶች አሉ አትሪቢዩቶች ለማለት ነው። ለምሳሌ ጉድ፣ በተር፣ ቤስት፣ ኤክሰለንት የሚል ካራክተር አለ እንበልና እነኚህን ኦርደሮች መጀመሪያ ምን ይላል? ጉድ አለ፣ በተር አለ፣ ቤስት እና ኤክሰለንት እያለ የሚሄድ ከሆነ ይሄ ኦርደር ምን ይሆናል ማለት ነው? ኢንክሪዚንግ ኦርደር መሆኑን ያሳያል። ሪቨርሱ ደግሞ ምን ይባላል? ዲክሪዚንግ ኢንቴንሽን በመባል ይታወቃል። ምክንያቱም ኢት ዲልስ አባውት ዋት ካራክተር ወይም አትሪቢዩትን ዲል ስለሚያደርግልን ነው ማለት ነው። ኦኬ ዘን ኔክስት ዋን ኢዝ ኤክስቴንሽናል ኦር ዲኖቴሽን ሚኒንግ። ይሄ ደግሞ ኢት ሪፈርስ ቱ መንበር ዛት ተርም ዲኖትስ። አንዱ ተርም የሚያወራውን የመንበሩን ወይም ክላሱን ነው እዚህ ጋር ሊስት የሚያደርግልን። ክላሱን ሊስት ያደርጋል። በኢንክሪዚንግ ኦርደርም በዲክሪዚንግ ኦርደርም ክላሱን ሊስት የሚያደርግልን ታይፕ ኦፍ ጊቪንግ ሚኒንግ ቱ ተርም ነው። ሶ ይሄ ደግሞ ሪሜይንስ ዘ ሴም ቱ ኦል በት ሜይ ቢ ቼንጅድ ዊዝ ዘ ፓሴጅ ኦፍ ታይም ኦር ኢምፒቲ ኤክስቴንሽን። ኢምፒቲ ኤክስቴንሽን ማለት ክላስ ወይም ሊስት ኦፍ መንበር ሲያበቃ ወይም ሊስት የምናደርገው መንበር አባሉ አልቆ መጨረሻ ላስት ስቴፕ ላይ ሲደርስ ኢምፒቲ ኤክስቴንሽን ይባላል ማለት ነው። ሶ ይሄ ኤክስቴንሽን ደግሞ በኢንክሪዚንግ እና በዲክሪዚንግ ኦርደር እንደ ቅድሙ ይከፈላል ማለት ነው። ሶ ይሄ ደግሞ ከጀነራል ወደ ስፔሲፊክ ሲሄድ ምን ይባላል? ዲክሪዚንግ ኦርደር ይባላል። ከስፔሲፊክ ክላስ ተነስቶ ሳብ ክላስ፣ ክላስ፣ ስፒሺየስ፣ ጂኒየስ እያለ ወደ ላይ የሚሄድ ከሆነ ምን ይሆናል ማለት ነው? ኢንክሪዚንግ ኤክስቴንሽን ይሆናል ማለት ነው። ሶ ኢንቴንሽናል ሚኒንግ ዲተርማይንስ ኤክስቴንሽናል ሚኒንግ ኦፍ ተርም። ኢንቴንሽናል ሚኒንጎች ኤክስቴንሽናል ሚኒንግን ዲተርማይን ሊያደርጉልን ይችላሉ ማለት ነው። ኦኬ ታይፕስ ኦፍ ዴፊኒሽን ኤንድ ዘር ፐርፐስ። ዘር አር 5 ታይፕስ ኦፍ ዴፊኒሽኖች አሉ። እነኚህ ዴፊኒሽኖች እና የራሳቸው የሆነ ፐርፐዞችን እዚህ ጋር በሰፊው የምናይ ይሆናል ማለት ነው። ዘ ፈርስት ዋን ኢዝ ስቲፑሌቲቭ ዴፊኒሽን። ሶ ስቲፑሌቲቭ ዴፊኒሽን ኢዝ ዘ ታይፕ ኦፍ ዴፊኒሽን ዊች አሳይን ሚኒንግ ፎር ዘ ፈርስት ታይም። ለመጀመሪያ ጊዜ ለአንድ ወርድ ሚኒንግ የሚሰጥልን ታይፕ ኦፍ ዴፊኒሽን ስቲፑሌቲቭ ዴፊኒሽን ይባላል። ሶ ኢት ኔም አሳይንድ አርቢትሬርሊ። እንዲሁ አርቢትሬርሊ ነው ለአንድ ነገር ኔምን አሳይን የሚያደርጉት። ሶ ኮዝድ ባይ ኒው ፌኖሜና ኤንድ ኒው ዴቨሎፕመንት። ሰው አንድ ግኝት ወይም አንድ እድገት በምኖርበት አካባቢ ላይ ወይም አንድን ሀሳብ በምናገኝበት ጊዜ ለዛ ሀሳብ አዲስ ሚኒንግ ስንሰጥ ስቲፑሌቲቭ ዴፊኒሽን ይባላል ማለት ነው። ሰው ይሄ ዴፊኒሽን ትሩዝ ቫሊዩ የለውም። በቃ ጀስት አንድ ሰው በራሱ ኦፒኒየን አዲስ ግኝት ብሎ ለራሱ የሚያስቀምጠው ሚኒንግ ነው ማለት ነው። ትሩዝ ቫሊዩ የለውም። and it is simplifying complex expression። ብዙ የሆነ ኤክስፕሬሽኖችን በአንድ መዋቅር ላይ አንድ ላይ በማስቀመጥ ኮምፕሌክሲቲውን ሪዲዩስ የሚያደርግልን ታይፕ ኦፍ ዴፊኒሽን ነው። እናም ደግሞ አብዛኛውን ጊዜ ሴክሬት ኮድን የሚያስቀምጥልን ነው። ለምሳሌ በሚሊተሪ ዋር ጊዜ ሁሉም የሚሊተሪ አካሎች ወይም ሚሊተሪ የለበሱ የጦር ተዋጊዎች የየራሳቸው የሆነ ግሩፕ አላቸው። በዛ ግሩፕ ደግሞ የሚሰጣቸው ሰክሬት የሆነ ኮድ አላቸው። ሰው ሰክሬት ስም ይሰጡና በዛ ሰክሬት ኮድ ነው እርስ በርስ የሚግባቡት። ሰው ያኔም ለመጀመሪያ ጊዜ ለዛ ነገር የሚሰጠው ስለሆነ በየጊዜውም ደግሞ የሚቀያየር ስም ስለሆነ ምን አይነት ዴፊኒሽን ይባላል? ስቲፑሌቲቭ ዴፊኒሽን ይባላል ማለት ነው። ሰው ኤግዛምፕል እዚህ ጋር ስናይ ሜል ታይገር ፕላስ ፊመል ላዮን ቲጎን ይባላል ይላል። ሰው ቲጎን ኢዝ the first name which given for what? Male tiger plus female lion መሆኑን ያሳይልናል ማለት ነው። So stipulative definition is deals about new meaning for a word ማለት ነው for first time። ኦኬ ሁለተኛው ደግሞ ሌክሲካል ዴፊኒሽን ነው። ይህን ከማየታችን በፊት ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ኤንድ ኮሜንት ማድረግ እንዳይረሳ። እንዲሁም በተጨማሪ በየጊዜው የሚሰሩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናላችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቶፒክስ። ሶ ሌክሲካል ዴፊኒሽን። ሌክሲካል ዴፊኒሽን ኢት ሪፖርት ዘ ሚኒንግ ኦፍ ዘ ወርድ አክቹዋሊ ኤግዚስት ኢን ዲክሽነሪ። አንድ ወርድ ዲክሽነሪ ላይ እንዳለው ኤግዚስት እንዳደረገው ቁጭ አድርጎ እሱን የዲክሽነሪን ዴፊኒሽን ፕሮቫይድ የሚያደርግልና ታይፕ ኦፍ ዴፊኒሽን ኢዝ ኮልድ ሌክሲካል ዴፊኒሽን ይባላል።
ፐርፐዙ ደግሞ አምቢጊቲውን ምን ለማድረግ ነው? ሪሙቭ ለማድረግ ወይም ሪዲዩስ ኦር አቮይድ ለማድረግ የሚጠቅምልን ታይፕ ኦፍ ዲፊኒሽን ሌክሲካል ዴፊኒሽን ይባላል ማለት ነው። ሶ ነምበር 3 እዚህ ጋር ሌክሲካል ዴፊኒሽን ላይ ኦክስፎርድ ዴፊኒሽን ተብሎ ምናምን የኦክስፎርድ ዲክሽነሪ የሃርቫርድ ዩኒቨርሲቲ ዲክሽነሪ ተብሎ የዲክሽነሪ ዲፊኒሽኖች አሉ። ከነዛ ከዲክሽነሪዎች አንጻር ነው ሚኒንግ የሚሰጠው። ሶ ኤግዛምፕሉን እዚህ ጋር ላስቀመጠም ለራሳችሁ ማየት ትችላላችሁ። ሶ ዘ ሰርድ ዋን ኢዝ ፕሪሳይዝ ዲፊኒሽን። ሶ ፕሪሳይዝ ዲፊኒሽን ደግሞ ኢንቴንድድ ቱ ሪዲዩስ ቫጊነስን ሪዲዩስ ለማድረግ ተብሎ የተዘጋጀ ታይፕ ኦፍ ዲፊኒሽን ሲሆን ዲፊኒሽን ሹድ ቢ አፕሮፕሪየት ኤንድ ሌጂቲሜት ቱ ዘ ኮንቴክስት ኢን ዊች ተርም ኢዝ ኢምፕሎይድ። ይሄ ደግሞ ምንድን ነው? አፕሮፕሪየት እና ሌጂቲሜት ነው ከኮንቴክስቱ አንጻር እና ዲፋይን የምናደርገውን ተርም የሚያሳይልን ምንድን ነው? ታይፕ ኦፍ ዲፊኒሽን ነው ማለት ነው። ቫጊነስን የሚያጠፋልን አፕሮፕሪየትሊ ከኮንቴክስቱ አንጻር ነው ለአንድ ተርም ዲፊኒሽን የሚያስቀምጠው። ኤግዛምፕል ሃይ ሚንስ ይልና ኢን ሪጋርዲንግ ቱ ኢንተረስት ሬት አትሊስት 2 ፖይንት አበቭ ዘ ፕራይም ሬት። ሃይ ማለት ከኢንተረስት ሬት አንጻር ነው እዚህ ጋር ዴፊኒሽን ያስቀመጠው። ከፕራይም ሬቱ 2 ፖይንት የሚበልጥ ምን ይባላል ይላል? ሃይ ይባላል ይላል። አንቲኩዊቲ ሚንስ አትሊስት 100 ይርስ ኦልድ ይላል። ይሄ ደግሞ ከይር አንጻር ነው አንቲኩዊቲን ዲፋይን እያደረገ ያለው። ከኮንቴክስቱ አንጻር ለነገሮች ሚኒንግ የሚሰጥ ወይም ዲፋይን የሚያደርግልን ታይፕ ኦፍ ዴፊኒሽን ፕሪሳይዝ ዴፊኒሽን ይባላል ማለት ነው። ኦኬ ነምበር 4 ቲዎሬቲካል ዴፊኒሽን። ቲዎሬቲካል ዴፊኒሽን is a type of definition which assign meaning to a word by suggesting theory. ለአንድ ወርድ ወይም ለአንድ ተርም ቲዮሪን ሰጀስት እያደረገ ዲፊኒሽን የሚሰጥልን ታይፕ ኦፍ ዲፊኒሽን ቲዎሬቲካል ዲፊኒሽን ይባላል። it provide a way for further experimental investigation. ለኤክስፐሪመንታል ኢንቨስቲጌሽኖች ምንን ፕሮቫይድ የሚያደርግልን ነው? ዲፊኒሽንን ፕሮቫይድ የሚያደርግልን ነው ማለት ነው። ኤግዛምፕል ሂት ሚንስ ኤነርጂ አሶሲኤትድ ዊዝ ራንደም ሞሽን ኦፍ ሞሊኩል። ሂት ማለት ከራንደም ሞሽን ኦፍ ሞሊኩል አንጻር ኢትስ ኢነርጂ ነው ይላል። ሂትን ዲፋይን የሚያደርገው ከቲዮሪ አንጻር ነው ማለት ነው። ዚስ ዲልስ አባውት ቲዎሬቲካል ዴፊኒሽን። ኦኬ ሶሪ ነምበር 5 ኢዝ ፐርሱዋሲቭ ዲፊኒሽን። ፐርሱዋሲቭ ዲፊኒሽን ኢዝ ዘ ላስት ዴፊኒሽን ኦፍ ተርም። ይሄ ምንድን ነው የሚያወራው ደግሞ ቱ ኢንፍሉዌንስ አቲቲዩድ ኦፍ ሪደር ኦር ሊስነር፣ የአንድን ሊስነር ወይም የሪደሩን አቲቲዩድ ኢንፍሉዌንስ የሚያደርግልን ታይፕ ኦፍ ዴፊኒሽን ሲሆን ይሄ ደግሞ ምንድን ነው የሚያደርገው? ሰዎችን ተቀባይ የእኛን ሀሳብ ከምን አንጻር ነው የሚቀበሉት የሚለውን ነገር ከሰውየው ሀሳብ አንጻር ኢንፍሉዌንስ በማድረግ ለአንድ ተርም ዴፊኒሽን የሚሰጥ ታይፕ ኦፍ ዴፊኒሽን ኢዝ ኮልድ ፐርሱዋሲቭ ዴፊኒሽን ይባላል ማለት ነው። ኦኬ ሂር ኢዝ ቴክኒክ ኦፍ ዲፋይኒንግ ኢንቴንሽናል ኤንድ ኤክስቴንሽናል ሚኒንጎችን ዲፋይን የምናደርግበት ቴክኒክ አለ። ሂር ኢዝ ዘ ፈርስት ዋን ኢዝ ኤክስቴንሽናል ዴፊኒሽን። ይሄ ምንድነው? ኦስቴንሲቭ ኦር ዲሞንስትሬቲቭ ቴክኒክ ይባላል። ይሄ ቴክኒክ ትራዲሽናል ዌይ ኦፍ ዲፋይኒንግ ተርም ሲሆን ፖይንት እያደረገ እየጠቆመ ነው ይህንን አንድን ነገር አንድን ተርም ዲፋይን የሚያደርግልን። ይሄ ደግሞ በታይም እና በስፔስ ሊሚትድ የተደረገ ታይፕ ኦፍ ዲፊኒሽን ነው ማለት ነው። ሁለተኛው ደግሞ ኢኑሜሬቲቭ ቴክኒክ ነው። ይሄ ደግሞ አሳይን ሚኒንግ ባይ ኔሚንግ ሜምበር ኢንዲቪዥዋሊ፣ ሜምበሩን ኢንዲቪዥዋሊ አንድ በአንድ ኔም በማድረግ ለዛ ነገር ሚኒንግ የሚሰጥልን ኢኑሜሬቲቭ ቴክኒክ ይባላል። ዚስ ቴክኒክ ኢዝ ፓርሻል ኦር ኮምፕሊት ተብሎ ይከፈላል ማለት ነው። ዘ ሰርድ ዋን ኢዝ ዲፊኒሽን ባይ ሳብ ክላስ። ይሄ ደግሞ አሳይን ሚኒንግ ባይ ኔሚንግ ዘ ሳብ ክላስ ኦፍ ክላስ፣ የሳብ ክላስ ኦፍ የክላስን ሳብ ክላስ ኔም እያደረገ አንድ በአንድ ዲፋይን የሚያደርግልን ታይፕ ኦፍ ዲፊኒሽን ነው ማለት ነው። ኢት ካን ቢ ኦልሶ ፓርሻል ኦር ኮምፕሊት ተብሎ እንደ ኢኑሜሬቲቭ ዲፊኒሽን ይታወቃል ማለት ነው። ኤግዛምፕል ትሪ የተባለው ክላስ ነው። ትሪ ውስጥ ደግሞ ኦክ፣ ኢካላይፕተስ፣ ኦላይቭ እና ጁኒፐር ተብሎ የተዘረዘሩ አሉ። ትሪ እና ከስር የተዘረዘሩት ደግሞ ሳብ ክላሶቹ ናቸው። ዚስ ዲፊኒሽን ታይፕ ኢዝ ኮልድ ዲፊኒሽን ባይ ሳብ ክላስ ይባላል ማለት ነው። ኦኬ ሁለተኛው ደግሞ ኢንቴንሽናል ዲፊኒሽን ቴክኒኮችን የምናይ ይሆናል።
የመጀመሪያው ሲኖኒመስ ዲፊኒሽን So synonymous definition defines a synonym of a word being defined. So define የሚያደርገው ሲኖኒየሙን ነው ምስያውን ነው ማለት ነው። ሲንግል ወርድ is highly appropriate. So ለምሳሌ obvious means fat ይላል። So obvious የተባለው ዲፊኒሽን ነው። ዲፋይን እያደረገ ያለው ደግሞ ፋት የተባለው ዲፊኒሽን ነው። ዲፋይን እያደረገ ያለው obvious የተባለውን ሲኖኒየም ወርዱን ነው ማለት ነው። ስለዚህ ኦቢየስ ኤንድ ፋት አር ቱ አር ሲኖኒየም ናቸው። ተመሳሳይ የሆነ ሚኒንግ አላቸው። ሰው ሲኖኒየም ዲፊኒሽን ማለት ከአንድ ወርድ ጋር ተመሳሳይ የሆነ ምስያ ወርዱን በማቅረብ ለዛ ተርም ዲፊኒሽን የሚሰጥልን ታይፕ ኦፍ ዲፊኒሽን ኢዝ ኮልድ ሲኖኒመስ ዲፊኒሽን። ሁለተኛው አን ኢንቲሞሎጂካል ዲፊኒሽን። ይሄ ደግሞ የአንድን ወርድ ኦሪጂን ወይም አንሲስተሪውን በማቅረብ ለአንድ ወርድ ሚኒንግ የሚሰጥልን ታይፕ ኦፍ ዲፊኒሽን ኢንቲሞሎጂካል ዲፊኒሽን ይባላል። So it enable us to get the historical detail of word የአንድን ወርድ ሂስቶሪካል ዲታይሉን እንድናውቅ ወይም እንድንረዳ የሚረዳን ታይፕ ኦፍ ዲፊኒሽን ነው ማለት ነው። ኤግዛምፕል virtue is derived from Latin virtue means strength ይላል። የዚህ ወርድ ግኝቱ ላቲን መሆኑን ያሳይልናል ማለት ነው። ኢንቲሞሎጂካል ዲፊኒሽን it is ancestry እና ሂስቶሪካል ዲቴይሉን ለወርዱ የሚያስቀምጥልን ታይፕ ኦፍ ዲፊኒሽን ነው ማለት ነው። Number 3 operational definition. Operational definition gives meaning by setting experimental procedure. ይሄ ደግሞ ለአንድ ወርድ ኤክስፐሪመንታል ፕሮሲጀር በማስቀመጥ ለዛ ወርድ ሚኒንግ የሚሰጥልን ታይፕ ኦፍ ዲፊኒሽን will be operational definition ይባላል። ኤግዛምፕሉን ስናይ a solution is acid if and only if litmus paper turned red when dipped into it. አንድ ሶሉሽን አሲድ ነው የሚባለው ሊትመስ ፔፐር በዛ ሶሉሽን ውስጥ ገብቶ ወደ ሬድ ከተቀየረ እና ከተቀየረ ብቻ ነው ይላል። አንድ ሊትመስ ፔፐር ወደ ሶሉሽን ውስጥ ማስገባት ሶሉሽን ማዘጋጀት እስከቀየር መጠበቅ ይሄ ራሱ ምንድነው? አንድ ኦፕሬሽን ነው፣ ፕሮሲጀር ነው፣ ኤክስፐሪመንት ነው። ለአንድ ወርድ ዲፊኒሽን የሚሰጠው በዚህ በፕሮሲጀራል ወይ በኤክስፐሪመንታል ዌይ ነው ማለት ነው። Number 4 this is the last definition of intentional definition by genus and difference. ይሄ ደግሞ ጂነስን እና ዲፍረንስን ስፔሲፊክ ዲፍረንስን በማስቀመጥ አይደንቲፋይ በማድረግ ለአንድ ወርድ ዲፊኒሽን የሚሰጥልን ታይፕ ኦፍ ዲፊኒሽን ነው። ለምሳሌ አይስ ሚንስ ፍሮዘን ዋተር ይላል። እዚህ ውስጥ አይስ ስፒሺየስ ነው፣ ዲፍረንሱ ደግሞ ፍሮዘን ነው፣ ጂነሱ ዋተር ነው። ውሃ ጂነስ ዋና አይስ ማለት በረዶ ነው። ዋተር ማለት ደግሞ ዋተር ነው ወደ አይስ እየተቀየረው። አይስ የዋተር ስፒሺየስ ነው። ፍሮዘን ማለት ደግሞ ዋተርን ከአይስ የሚለይልን ዲፍረንሱ ፍሮዘን ይሆናል ማለት ነው። በዚህ ወይ ዲፋይን የሚያደርግልን ታይፕ ኦፍ ዲፊኒሽን ባይ ጂነስ ኤንድ ዲፍረንስ ይሆናል ማለት ነው። ቴንክ ዩ። የዛሬን ቪዲዮ በዚህ እናበቃለን። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንካችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ